የናንተ መታወቂያ አይደንቲቲያችሁ ላይ ማንም ምንም የማለት መብት የለውም። ኢየሱስና ኢየሱስ ብቻ ነው መብት ያለው። ያምርበታል እሱ ራሱ እኮ ሲጠራን። ሌላ ምንም ነው ማንም ሲጠራው ማለት ነው። አባት ልጅን ሲጠራ ይፈልገውን እያለ ያቆላመጠ መጥራት ይችላል። ማንም አይከራከርም። የኔ ስም ያውን ሰላም ነው። ቤተሰብ ሰላም ብሎ ካልጠራኝ ማንም 5 ሳንቲም የሚከራከር የለም። ስም ያወጡት እነሱ ናቸው። መቀየር ይችላሉ፣ መተው ይችላሉ፣ ሌላ ማምጣት ይችላሉ። መብት ያለው በወላጆችና በወላጆች እጅ ብቻ ነው ያለው። እኔ አሁን አውቃለሁ ቤት የሆነ ስም ይጠሩኛል። አሁን እዚህ ከነገርኳችሁ ወጥቼ እንዲሄድ ነው የምታደርጉኝ። ወንድ ስለሌላቸው እሺ ይጠራ፣ ግን የምታውቁኝ የላችሁም። እሺ ወንድ ቤት ስለሌለ አባ ብለው ይጠሩኛል። ኢየሱስ ጌታ ነው። እናቴ ያለች እዛ ጋር ነው። እንደዛ ተብሎ ሲጠራኝ ሰው ወይ ዳድን የሚያውቀው ሰው ነው ወይ እናቴን የሚያውቅ ሰው ነው ብዬ አውቃለሁ። ሰነፍ ብለው ሲጠሩን እናውቃለን የድሮ ጓደኞቻችን እንደሆኑ። ውዳቂ ብለው ሲጠሩን እናውቃለን ድሮ የሚያውቁን እንደሆኑ። ግን አሁን አዲስ ማንነት አዲስ ስም ነው ያለን። ኢየሱስ ጌታ ነው።